አንድ ሰው በጣም ያለቅስ ነበር وكان يبكي بكاء شديدا ከባድ ለቅሶ መስጂድ ውስጥ ይንፈቀፈቃል ولفت انظار الجميع የብዙሃኑን ትኩረት ሳበ ምን ነው የሚያለቅስ ብሎ ሶላትም ሰግደን ጨረሰን ሱናም ሶላት ሰግጄ እንደጨረስኩ ወደዛ ሰውዬ አቀናው فما زال في بكائه ለቅሶ ላይ ግን አላቆመም ነበር فسألته عن سبب بكائه ለምን ነው የምታለቅስ እስኪ አጫውተኝ አልኩት ሰው ላውጦ ከሄደ በኋላ ይህ ሰው ታሪኩ እንዲህ ሲል ጀመረልኝ ከተወሰነ አመት በፊት አንድ ከባድ አደጋ ገጠመኝ መንገድ ላይ በዛም የተነሳ አካላቴ ሽባ ሆነ እንዳለ ሽባ ሆንኩ ቤቴ ለብዙ አመታት ተቀመጥኩ ولم اترك طبيبا ولا مستشفى ولا علاجا ولا دواء الا طرقت بابه في المملكه وفي خارجها መድኃኒት የተባለ ዶክተር የተባለ ሆስፒታል የተባለ መድኃኒት አለበት ከተባለውላ ሁሉም ቦታ ሄጃለሁ ከመካ አልፌ ወጥቼ ሌላ ውጭ ሀገሮች ውስጥ ህክምናው ሰጃለሁ ሊሻለኝ አልቻለም فكلما ذهبت الى طبيب كل مود دكتور بهرኩ ቁጥር قال لي بان حالتك ميؤوس منها ያንተ ነገር ተስፋ አስቆራጭ ነው አይሻለህ ሚሉኝ ነበር فيقول يسو من على فقدت الامل من الناس كسو زند ያለኝን ተስፋ ሙጥጥ ብሎ አለቀ ولكن بقي الامل متعلقا برب الناس سبحانه وتعالى ነገር ግን ተስፋዬ በሰው ልጆች ጌታ ላይ ተንጠልጥሎ ቀረ አላህ እንደሚያድነኝ እርግጠኛ ሆንኩ ዱዓ ቤቴ ቁጭ ብዬ አካላቴ ሽባ ሆኗል ተቀምጬ ዱዓ አደርግ ነበር يقول اراد الله ان يكون لذلك سببا ይህን ዱዓ ያለከ አላህ ተቀብሎኛል ግን እንድድን ሰበብ አላህ አመቻቸልኝ يقول جلست في المجلس الذي اجلس فيه متمددا ሁሌም እግሮችን ዘርግቼ መቀመጥበት አንድ ክፍል አለ ቤተሰቦቼ ተነጥዬ ያብረውኝ ያሉት كعادتي عند لمادي وكان عندي احد الاطفال الصغار الذي يهبو ويلعب في الغرفه እኔ ካለውበት ክላስ ውስጥ የሚጫወት ልጅ አለ ትንሹ ልጅ ከቀይ ከግራ እየተራወጠ ይጫወታል يقول ادخل علي اهل بيتي القهوه والشاي في سنيه ቤተሰቦቼ ጠረጴዛ ላይ አምጥተው ሻይና ቡና አስቀምጠውልኝ ወጡ فاذا بطفل يهبو ويتقدم اليه فحركها ይህፃን ልጅ እየተጫወተ ሄዱ ጠረጴዛ ላይ የተቀመጠው ሻይ እና ቡና አንቀሳቀሰው فصكبت علي ተደፋበት ትኩስ ሻይ فقمت من مكاني فزعا خائفا ደንግጬ ከተቀመጥኩበት ሽባነቱን ረስቶ ይሄ ሰው ቆሞ ተነሳ ومشيت 4 خطوات አራት እርምጃዎችን ተራመድኩ ودخل علي اهل البيت ቤተሰቦቼ ተንደርድረው ሲገሙ فلما راوني قائما جلسوا يبكون قم يساوي ቁጭ ብለው መንፈቅፈቅ ጀመሩ ولا ادري هل كان فرحا على